ዛሬ የምነግራችሁ ታሪክ ስለ ጀግኖች ወታደሮች ወይም ስለ ጦር አዛዦች አይደለም። ስለ አንድ የ10 ዓመት ምስኪን ሕፃን እና ስለ ገና ጨቅላቱ እውነተኛ ታሪክ እንጂ። ይህ ሕፃን ያደረገው ጉዞ በዓለም ታሪክ ውስጥ እስካሁን ድረስ በጉልህ የሚጠቀስና ሰዎችን በእንባ የሚያጠብ ነው። ያለምንም ካርታ፣ ኮምፓስ ወይም የስልክ አቅጣጫ መጠቆሚያ በጦርነቱ ውስጥ እህቱን በጀርባው አዝሎ 76 ማይል ወይም ከ120 ኪሎ ሜትር በላይ በእግሩ የተጓዘውን የዚህን ሕፃን ታሪክ ስትሰሙ የሰው ልጅ ፍቅር ምን ያህል ከባድ ተራራ እንደሚነድ ትረዱበታላችሁ። የሰው ልጅ በታሪኩ ውስጥ በርካታ ጥቁር ጠባሳዎችን አሳልፏል። ከነዚህ መካከል በቢሊዮኖች የሚቆጠሩ ንጹሃን ሕይወታቸውን ያጡበት፣ ከተሞች የፈራረሱበትና የሰው ልጅ ጨካኝነት በግልጽ የታየበት ሁለተኛው የዓለም ጦርነት ቀዳሚውን ስፍራ ይይዛል። ነገር ግን በዚህ ሁሉ ስቃይና መከራ ውስጥ የሰው ልጅ ተስፋ የሚያድሱ ፍቅርና መስዋዕትነትን የሚያስተምሩ አስገራሚ ተአምራትም ተከስተውበታል። ታሪካችን የሚጀምረው በ1945 ዓመተ ምህረት በሃንጋሪ ምድር ላይ ነው። ጦርነቱ ሊያበቃ ጥቂት ወራት ቢቀሩትም የናዚ ጦር ግን ሽንፈቱን እያየ በሄደ ቁጥር ጭካኔው እየጨመረ ነበር የመጣው። በአካባቢው የሚኖሩትን ንጹሃን ዜጎች በግፍ እያደኑ ወደ ማጎሪያ ካምፕ መውሰድ ጀመሩ። አንድ ቀን ጠዋት የዚህ የ10 ዓመት ሕፃን ቤት በወታደሮች ተከበበ። ወታደሮቹ አባቱንና እናቱን ያለምንም ርኅራኄ በኃይል እየጎተቱ ወሰዷቸው። ሕፃናቱ እያለቀሱና እየጮሁ የወላጆቻቸውን እግር ቢይዙም የሚሰማቸው ግን አልነበረም። ወላጆቻቸው ወደ የትኛው የሞት ካምፕ እንደተወሰዱ በሕይወት መኖራቸውን ወይም መሞታቸውን የሚነግራቸው አንድም ሰው አልነበረም። ከነዚህም ማጎሪያ ካምፖች ደግሞ ተመልሶ የመጣ ሰው የለም። ሕፃናቱ ለብቻቸው አምላክ ብቻ በሞላበት ባዶ ቤት ውስጥ ተጣሉ። አሁን በዚያ ቤት ውስጥ የቀሩት የ10 ዓመቱ ታናሽ ወንድምና ገና ምንም የማታውቀው የጨቅላ እህቱ ብቻ ናቸው። አካባቢው በሙሉ በጦርነት ፍርስራሽ ተሞልቷል። ሕፃኑ ሁለት ምርጫዎች ነበሩት። ወይ እህቱን እዚያው ትቷት እርዳታ ፍለጋ ብቻውን መሸሽ ወይም ደግሞ እህቱን ይዞ ወደማያውቀው ዓለም ጉዞ መጀመር ነበር። ሕፃኑ ግን ወንድማዊ ፍቅሩንና ኃላፊነቱን መረጠ። ሕፃኑ በወቅቱ ያደረገው ነገር የሚገርም ነበር። ልክ እናቶች ልጆቻቸውን በጀርባ አዝለው እንደሚንከባከቡት ሁሉ እሱም እህቱን በረጅም ጨርቅ በጀርባው ላይ አጥብቆ አሰራት። የጨቅላዋ እህቱ ሞቅ ያለ ትንፋሽ በአንገቱ ላይ ሲያርፍ ይሄ ጉልበት የሌለው ሕፃን ታላቅ ብርታትን አገኘ። እናም ጉዞውን ጀመረ። ጉዞው ቀላል አልነበረም። መንገዱ በሙሉ በበረዶ በጭቃና በጦርነት ፍርስራሾች የተሞላ ነበር። በዚያ ላይ የሚበሉት ምግብ አልነበራቸውም። ሕፃኑ በመንገድ ዳር የሚገኙ የተተዉ እርሻዎችን እየፈለገ ከመሬት ውስጥ የተረፉ ድንቾችን ይቆፍር ነበር። ያገኘውን ድንች ደግሞ በአንድ አሮጌ ኩባያ ውስጥ በመቀቀል እሱ ሳይበላ እህቱን ይመግባት ጀመር። በቀን ብቻ ሳይሆን በሌሊትም ጉዟቸውን ይቀጥላሉ። የሌሊቱ ብርድ ከአቅም በላይ በሚሆንበት ጊዜ ሕፃኑ መጠለያ ፍለጋ የሰዎችን በር ያንኳኳል። አንዳንዴ ጨካኞች ያባሯቸዋል፣ ሌላ ጊዜ ደግሞ ፈጣሪ የላካላቸውን ደግ ሰዎች በር ከፍተው ያስገቧቸዋል። ትኩስ ዳቦ ይሰጧቸዋል። ሌሊቱን በሙቀት እንዲያድሩም እሳቱ አጠገብ ያሳድሯቸዋል። በሌሊት ብርድ እህቱ ስታለቅስ እቅፍ አድርጎ ትዝ የማይላትንና የማታውቀውን የደስታና የሰላም ታሪክ በሹክሹክታ እየነገራት ያረጋጋት ነበር። ቀናቶች ወደ ሳምንታት ተቀየሩ። የ10 ዓመቱ ሕፃን እግሮች በጭቃና በደም ቢቆስሉም እህቱን ከጀርባ ወርዶ አያውቅም ነበር። በመጨረሻም ያ ሁሉ መከራ አብቅቶ ከጦርነቱ ቀጠና ውጭ ወደ ሆነና ደህንነቱ የተጠበቀ መጠለያ ቦታ ላይ ለመድረስ በቁ። ሁለቱም በተአምር በሕይወት ተረፉ። ከዓመታት በኋላ ጦርነቱ አበቃ። ያቺ ወንድሟ ጀርባ ላይ ሆና የዳነችው ሕፃንም አደገች። ትዳር መስርታ የራሷን ልጅ በምትወልድበት ጊዜ ለአንድ አፍታ እንኳን ሳታመነታ የልጇን ስም በጀግና ወንድሟ ስም አሮን ብላ ሰየመችው። ሁለተኛ ሕይወት ለሰጠኝ ወንድሜ በማለት ነው። በኋላ ላይ ሰዎች ይህን ጀግና ወንድም ያለምንም ካርታና መመሪያ ያን ሁሉ ርቀት እህትህን ይዘህ እንዴት ልትጓዝ ቻልክ ብለው ሲጠይቁት የሰጠው መልስ ልብ የሚነካ ነበር።
እኔ ጋር ምንም ካርታ አልነበረም። እኔ የተከተልኩት በአንገቴ ላይ ያርፍ የነበረውን የእህቴን ትንፋሽ ብቻ ነው ይል ነበር። ይህን በማለት መለሰላቸው። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። በዓለማችን ላይ የፈለገ ያህል ጨለማና ጦርነት ቢነግስ የሰው ልጅ የፍቅርና የመስዋዕትነት ብርሃን ግን መቼም ቢሆን ሊጠፋ አይችልም። ይህ የ10 ዓመት ሕፃን ብዙዎች የጥንካሬና የፍቅር ተምሳሌት ነው። ውድ ተመልካቾቼ እናንተ በዚህ ታሪክ ላይ ምን ተሰማችሁ? ወንድም ለእህቱ የከፈለው ይህንን ትልቅ ዋጋ እንዴት አያችሁት? የወንድማማችነት ፍቅር በሕይወት ውስጥ ስላለው ቦታ ያላችሁን አስተያየት ኮሜንት ላይ በሰፊው ጻፉልኝ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷንም ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።